በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምንለወጠው ምን ስናረግ ነው? በታመምክ ጊዜ ድካም ይሰማሃል፣ ብርታት ያንስሃል፣ ፊትህም ይገረጣል። የዕለት ተዕለት ሥራዎችህን በአግባቡ ማከናወን ይሳንሃል። በዚህ ጊዜም ሕመምህ ምን ያህል እንደበረታ ሰዎች ያስተውላሉ። መታከም እንደሚገባህም ይነግሩሃል። ስለዚህ ወደ ሐኪም ትሄዳለህ። ወደ ሐኪም የምትሄደው ግን ሐኪሙ ምን እንዲያደርግልህ ነው? አሁን ለሚሰሙ ስሜቶች የሚሽሩ መድኃኒቶችን እንዲሰጥ ነው። ሆኖም ይሰሙ የነበሩ ስሜቶች ቢሻሉህም ሰውነትህ አሁንም እንደደከመ፣ ፊትህ እንደገረጣ ከቀረ፣ የዕለት ተዕለት ሥራዎችንም በአግባቡ ማከናወን ከተሳነ በተሰጠ ሕክምና ደስተኛ ትሆናለህን? አትሆንም። እውነታው ምንድን ነው ስንል ወደ ሐኪሙ የሄድከው የበሽታ ምንጭ ለመታከም ሳይሆን የበሽታ ምልክቶች ለማስታገስ ስለሆነ ነው። በሌላ መልኩ ደግሞ የበሽታ መንስኤ እስካልታከመ ድረስ የበሽታህ ምልክቶች ለጊዜው ቢታገሱም ቅሉ ፈጽመው ሊወገዱ እንደማይችሉ ሐኪሙ በደንብ ያውቃል። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባልን እኛም እግዚአብሔር መንፈሳዊ በሽታችንን እንዲያስወግድልን እንሻለን። እንደ እውነታው ግን ብዙዎቻችን ወደ እግዚአብሔር ቀርበን እንዲያስወግድልን የምንሻው ምልክቶቹን ነው። ለምሳሌ ችግርን፣ ሐዘንን፣ ቀቢጸ ተስፋንና የመሳሰሉትን እንዲያርቅልን እንፈልጋለን። እግዚአብሔር ደግሞ ከዚህ በተቃራኒ የእነዚህ ምክንያት የሆነውንና ስር የሰደደውን ዋና ምክንያትም የሆነውን መንፈሳዊ በሽታችንን ሳይሽር እነዚህን ምልክቶች ሊያስቀርልን አይፈልግም። ችግር የሚሆነውም ይህን ጊዜ ነው። ምልክቶቹን እንዲያርቅልን ስንደክም ወደ ውስጣችን ገብቶ የችግሩን ምንጭ ሊያርቅልን የሚችለውን የእግዚአብሔርን ጸጋ ወይም ኃይልን አጥብቀን እንቃወማለንና በውስጣችን የተሸሸገውን በሽታ ማስወገድ አንፈልግም። አመለካከታችን እንዲለወጥ አንፈቅድም። እውነተኛ ለውጥ የሚመጣውና አማን በአማን የምንታከመው ግን የልባችንን ውሳጤ ለእግዚአብሔር ስንከፍትለትና እርሱም በዚያ በመረቀዘው ቁስላችን ላይ ጽኑ መድኃኒትን ሲያስርልን ነው። እንዲለወጡ የምንፈልጋቸው ምልክቶች በእርግጥም የሚለወጡት ይህ በልባችን ውስጥ የተደበቀው መንፈሳዊ በሽታችን ሲጠፋ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።